ሰላም ተማሪዎች እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ በጣም ደህና ነኝ። ይህ ቪዲዮ በቀላሉ ሳብስክራይብ ላይክ አድርጋችሁ ቪዲዮን ብትጀምሩ ለኔ በጣም ጥቅም አለውና ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮ ጀምሩት። ፎርምስ ኦፍ ዲስፒዩትስ ኢን ሎጂክ ሁለት አይነት ዲስፒዩቶች እናያለን እዚህ ጋር ቨርባል እና ፋክቹዋል ዲስፒዩቶች የሚነሱ ክርክሮች ወይንም ጭቅጭቆች አለመግባባቶች ይኖራሉ እና in order to understand this dispute better we need to consider the following examples እነዚህን አለመግባባቶች ለመረዳት እነዚህን ኤግዛምፕሎች መጀመሪያ ኤግዛምፕል 1 ላይ ካሳ አለ ሚስስ ዘነበች abuses her children ይላል ካሳ ዘነበች ልጆቿ ላይ ጥቃት ታደርሳለች and how do I know that እንዴት አወቅኩ ይሄንን I saw her spank on one of her kids the other day after the kid misbehaved ከልጆቿ በአንዱ ላይ ምን አይቻለው እንደዚህ የመታቸውን ምልክት አይቻለው በአንዱ ልጅ ላይ ስላስቸገራት አይነት ነገር ነውና ሁለተኛው ሰው ጀማል ደግሞ don't be silly kids need discipline and by disciplining her children Mrs. ዘነበች is showing that she loves them እንደዚህ ማለት የለብህም ልጆች ዲሲፕሊን ያስፈልጋቸዋል መቀጣት አለባቸው ስለዚህ ልጆቿን ባህሪያቸውን ለማስተካከል ስለቀጣች ወደደቻቸው እንጂ አልጠላቻቸውም እያለ ነው እዚህ ጋር አሁን ክርክሩ ካሳ አቢዩዝ ያደረገች ነው እዚህ ጋር አቢዩዝ እና ዲሲፕሊን የሚለው ቃል ነው ያልተግባቡት ካሳና ጀማል ካሳ ዘነበች ልጆቿ ላይ ጥቃት ያደረሰች ነው የሚል ነው ጀማል ደግሞ ዲሲፕሊን ያደረገች ነው ያስተማረቻቸው ነው እንጂ ይሄ አቢዩዝ አይባልም ነው ስለዚህ እዚህ ጋር ምንድነው በዚህ በሁለቱ ወርዶች ላይ ምን ቬግነስ ያለ መግባባት አለ ግልጽ ያልሆነ ትርጉም አለ ስለዚህ ማሽናው ዲሲፕሊን አቢዩዝ ሆኖ አያውቅም ወይንም ልጆችን ለማረም መቅጣት ጥቃት ሆኖ አያውቅምና ስለዚህ the line separating the two is hazy at best ስለዚህ ይሄ ምንድነው ያደበዝዘዋል ትርጉሙን በሁለቱም መሃል ያለው ላይን ዲሲፕሊን እና አቢዩዝ በሚለው ትርጉም መሃል ግልጽ የሆነ ልዩነት የለም ወይንም ግልጽ አልተደረገም ስለዚህ but unless it is clarified disputes of this sort will never be resolved ስለዚህ እነዚህን ነገሮች አሁን ዘነበች ያደረገችውን ነገር ማወቅ አለባቸው ትክክለኛውን ነገር ክሊር አድርገው ማውራት አለባቸው አንደኛው አቢዩዝ ይያለ አንደኛው ደግሞ ዲሲፕሊን ነው ይያለ ይሄ ሁለት ክርክር ወይንም ይሄ ሁለት ዲስፒዩት ምን አይሆንም መቼም ሪዞልቭድ አይሆንም መቼም አይፈታም ስለዚህ እንደዚህ በቃላት ላይ ያለው ነገር መጀመሪያ መረዳት አለባቸው ከመግባባት መድረስ አለባቸው ክርክሩን ከመጀመራቸው በፊት በአቢዩዝ እና በዲሲፕሊን መሃል ያለውን የተፈጠረውን የመረዳት ችግር መፍታት አለባቸው ኤግዛምፕል 2 ላይ ሙሉና ወርቁ ያወሩ ነው ሙሉ I'm afraid that Dagim is guilty of cheating in the exam ዳግም ፈተና ላይ ስለሰረቀ guilty ነው ያለች ነው ሙሉ ወንጀለኛ ነው last night he confessed to me that he was set closer to ጸዳለ who is the most excellent student in our class and takes almost all answers from here ትላንት ራሱ ነው የነገረኝ ዳግም ራሱ ያው የሰረቀው ልጅ ራሱ ነው የነገረኝ ጸዳለ የምትባል ጎበዝ ተማሪ አጠገብ ተቀምጦ ሙሉ መልሱን እንደኮረጀ ነግሮኛል ስለዚህ ወንጀለኛ ነው እያለች ነው ሙሉ ወርቁ ደግሞ ምን እያለ ነው no you could not be more mistaken in this country no one is guilty until proven so in court of law and Dagim has not yet even been accused of anything እና ወርቁ ደግሞ ያለው ምንድነው በዚህ ሀገር ህግ መሰረት ማንንም በፍርድ ቤት ፕሩቭ እስካልተረጋገጠ ድረስ ወንጀለኛ አይባልም ስለዚህ አንቺ ያልሽው ነገር ልክ አይደለም ነው ስለዚህ አሁን እዚህ ጋር እያጨቃጨቀ ያለው ጊልቲ የሚለው ቃል ወንጀለኛ ነው አይደለም የሚለው ነው እዚህ ጋር ሙሉ ወንጀለኛ ነው ያለችው ከምን አንፃር ነው ከሞራል አንፃር ነው እንጂ ከህግ አንፃር አይደለም ሞራሊ ትክክል አልሰራም ነው ወርቆ ያለው ደግሞ ከህግ አንፃር ነው በፍርድ ቤት ካልተረጋገጠ
ማንም ሰው ወንጀለኛ እንዳልሆነ ህገ መንግስቱ ይደነግጋል እያለ እያወራ ነው። ስለዚህ እዚህ ጋር ወርድ ጊልቲ የሚለው ላይ ምንድነው አልተግባቡ። ስለዚህ ከምን አንፃር እየተወራ እንደሆነ መጀመሪያ ማወቅ አለባቸው አርጊውመንቱ ትክክል እንዲሆን ወይንም በሁለቱም መሃል ያለው ክርክሩ ትክክል እንዲሆን መጀመሪያ መግባባት አለባቸው። ስለዚህ disputes that arise over the meaning of language are called verbal disputes። እንደዚህ የሚነሱ ግራ መጋባቶች ወይንም ጭቅጭቆች ዲስፒዩቶች ከትርጉም አንፃር ከቃሉ ትርጉም አንፃር የሚመጡ ዲስፒዩቶች ወይንም አለመግባባቶች verbal dispute ይባላሉ። በቨርቡ በቃሉ ምክንያት የመጣ አለመግባባት። These are disputes in which the apparent conflict is not genuine and can be resolved by coming to agreement about how some words or phrases is to be understood። ይሄ ነገር ሊፈታ የሚችለው ይሄ ጭቅጭቅ ሊፈታ የሚችለው ምን ሲሆን ነው? ቃሉ ወይንም እዛ ያሉት ቃላቶቹ ምንድነው የሚወክሉት የሚለው ላይ ሁለቱም ሰዎች ስምምነት ላይ ሲደርሱ ነው። ሲስማሙ ያ ነገር ሪዞልቭ ሊሆን ይችላል ሊፈታ ይችላል። ነገር ግን እንደዚህ አቢዩዝ እና አሁን ዲሲፕሊንን ካልተግባቡበት በስተቀር ካሳና ጀማል እንትን ላይ አይደርሱም፣ ስምምነት ላይ አይደርሱም፣ ሪዞልቭ አያደርጉትም ያን ክርክራቸው። but not all disputes are of this sort። ነገር ግን ሁሉም ዲስፒዩቶች የሚነሱት ጭቅጭቆች የሚነሱት በዚህ ብቻ ሳይሆን ቨርባል ብቻ ሳይሆን ፋክቹዋል ዲስፒዩትስ የሚባሉም አሉ። እነዚህ ደግሞ ፋክቹዋል ዲስፒዩትስ የሚባሉትን እዚህ ጋር ስናይ ለምሳሌ እውነት ነገሩ እውነት መሆን አለመሆኑን ሳያረጋግጡ ወይንም ነገሩ እውነት ካልሆነ የሚመጣ ጭቅጭቅ ነው። ነገሩ እውነት ነው አይደለም የሚለው ፋክት እውነት የሚል ነው። ፋክት የሚለው ራሱ ለምሳሌ እዚህ ደበበ I know that ፍስሃ stole a computer from the old school house። አበራሽ told me that she saw ፍስሃ do it። ከትምህርት ቤት ኮምፒውተር ፍስሃ እንደሰረቀ አውቄያለሁ። ኮምፒውተሩን የሰረቀው ፍስሃ ነው። ማን ነገረችኝ? አበራሽ ነግራኝ ነው እያለ ነው። ፍስሃ እንደሰረቀ አበራሽ ነግራኛለች ብሎ ደበበ እያወራ ነው። ማሩ ደግሞ that is ridiculous ፍስሃ has never stolen anything in his life። አበራሽ hates ፍስሃ and she is trying to pin the theft on him only to shield her criminal boyfriend። እዚህ ጋር ማሩ ደግሞ ምንድነው ያለው? ያ ነገር ልክ አይደለም። ፍስሃ በህይወቱ ዘመኑ ምንም ሰርቆ አያውቅም። አበራሽ ፍስሃን ስለምጠላው የሷ የወንጀለኛዋን ጓደኛ ስርቆት ለመሸፈን በሱ ላይ ያላከከች ነው እያለ ነው። ስለዚህ እዚህ ጋር ምንድነው ፋክቹዋል ዲስፒዩት ይባላል። ይሄ እውነታው የቱ ጋር እንደሆነ አልተረጋገጠም። ፍስሃ ሰርቋል እያለ ነው ደበበ። አበራሽ ነግራኝ ነው። ስለዚህ ይሄ ትክክል ላይሆንም ይችላል። ማሩ ደግሞ አበራሽ ፍስሃን ስለምጠላ እሱ እንደሰረቀ እያስመሰለች ነው። ስለዚህ እንደዚህ አይነት ዲስፒዩቶች መጀመሪያ ወደ ክርክር ወደ አርጊውመንት ከመምጣቱ በፊት መጀመሪያ እዚህ ጋር ጭቅጭቁን የፈጠረው ነገር መፈታት አለበት። ስለዚህ እዚህ ፋክቹዋል ዲስፒዩት ነው። እዚህ ጋር ነገሩ እውነት ነው አይደለም የሚለው ነገር አወዛጋቢ ነው። ስለዚህ ይሄ መወዛገብን ይፈጥራል። ስለዚህ እነዚህ ፋክቹዋል ዲስፒዩት አለ፣ ቨርባል ዲስፒዩት አለ። እነዚህ ዲስፒዩቶች መጀመሪያ ላይ መመለስ ያለባቸው ነገሮች ወይንም ከስምምነት ላይ መደረስ ያለባቸው ነገሮች ናቸው። ምን ከመሆኑ በፊት አርጊውመንት ከመሆኑ በፊት ወደ የሚያከራክር ሐሳብ ከመሆኑ በፊት እነዚህ መረጋገጥ ያለባቸው ነገሮች ናቸው።